አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ይዤላችሁ የመጣሁት የዚችን የዳንቴል አሰራር ነው። እንዴት አድርጌ እንደምጀምር አሳያችኋለሁ። አብራችሁኝ ቆዩ። በመጀመሪያ እንደዚህ አድርጌ እጄ ላይ 1 2 3 4 5 6 7 ዙር አድርጌ ጠልፋለሁ። ከዛም እንዳርጌ እንደዚህ ጠልፍና አወጣለሁ። ከዛ እንዲህ አድርጌ አስረዋለሁ። እንደምታያቸው እንደዚህ አድርጌ አስረዋለሁ። ከአንዴ አስረዋለሁ። ይሄው እንደዚህ አስራውና ከዛ ወደ ላይ 1 2 ከዚህ ከመጀመሪያዋ ጋር 3 ሆነልኝ ማለት ነው። 1 2 3 ከዛ እንደዚህ አድርጌ መልሼ 1 2 3 አሁን ይሄንን ዙሪያውን 16 ነው የምሰራው። ዙር ቀጥሜ መልሳለሁ። ዙር ማና መልሳለሁ። ይሄው አሁን ዙር ሞልቻለሁ። ከዛም እንደዚህ አደርግና እዚህ ጋር ልክ መጀመሪያ የጠለፍኩበት ላይ እንደዚህ አድርጌ በነጠላው አስረዋለሁ። እንደዚህ የቹት ክብ እንዲሆንልኝ ማለት ነው። ከዛም ወደ ላይ እንደዚሁ 3 ስልሳ እሰራለሁ። 1 2 3 እሰራለሁ። 3 ሰርቻለሁ። ከዛ እዚህ ጋር አንዱን ዘልና እዚህ ሁለተኛው ላይ እጠልፋለሁ። ከዛውንም 1 2 3 አንድ ዘልና ሁለተኛው ላይ እጠልፋለሁ። እንደዚህ 1 2 3 አሁንም አንድ ዘልና እዚህ ሁለተኛው ላይ እጠልፋለሁ። እንደዚህ ማለት ነው። እንደዚህ እንዲሆንልኝ እንደዚህ ክፍት የሚያስፈልገኝ 8 ነው። እዚህ ጋር 1 2 3 ስንት ቀርቶኛል? 5 ቀርቶኛል ማለት ነው። ስለዚህ አንድ ዘልሌ አንድ 60 ላይ አንድ ዘልሌ አንድ ላይ ያደርኩ ዙር ሞልቼ መለሳለሁ። አሁን የመጨረሻው ላይ ነው ያለሁት። አሁንም እዚህ ወጋለሁ ስር ማለት ነው። እንደዚህ እዚህ ጋር ወጋለሁ። ከዛ መልሼ እዚህ ክፍት ይሄ ክፍት አለ ይሄ የሚታየው ክፍት ከዚህ ውስጥ እንደዚህ አድርጌ አወጣዋለሁ። መልሼ አንድ አስረዋለሁ እንደዚህ። ከዛ 1 2 3 ከዛ እዚህ ላይ እሰራለሁ። እዚህ ጋር ስንት ነው? 1 2 3 4 5 6 የምሰራው 10 ነው። 10 7 8 9 10 እዚህ እንደምታዩት
እዚህ 10 ሰርቻለሁ። ከዛ ይሄን እዚህ ያለውን ክፍት ሻገርና ምን አደርጋለሁ? እዚህ ነው የምጠልፈው። ይሄንን እተዋለሁ ወደ ኋላ ተወውና እዚህ ነው የምጠልፈው። እዚህ እንደዚህ እጠልፋለሁ። ከዛ 1 2 3 እዛ እንደዚህ አድርጌ መልሼ የሰልሳሩ ጋር 2 ሆነ። 10 ነው የምሰራው። እያንዳንዱ ክፍት ቦታ ላይ 10 ክሮሼት ነው የምሰራበት። ይኸው የሰራሁት እዚህ ጋር 4 እዚህ 10 እዚህ 10 እዚህ 10 ከዛ እዚህ ጋር ምን አደርጋለሁ? እዚህ ነው የምጠልፈው። ታች እዚህ ጋር ያችሁት እዚህ ጠልፈዋለሁ። እንዲህ አድርጌ ጠልፋለሁ። እንዲሁ እንደዚህ እንድትሆንልኝ ማለት ነው። እዚህ ጋር እቺ የመጀመሪያዋ እንዴት ትወጣለኝ? እንደዚህ አድርጌ ሰራኋት። ከዛ በዚህ በስተጀርባው ነው የምሰራው። በዚህ ስንት ሰራለሁ? በዚህ እንደዚህ አድርግና እዚህ 1 2 3 4 ወስጄ እዚህ ጠልፋለሁ። ከታች ጠልፋለሁ እዚህ ጋር እንደዚህ ያችሁት። ከዚህ ጋር ከታች ሰንሰሉ ሲቀመጥ መልሼ ዞሬ ይሄንን ስሰራበት እንደዚህ የአበባ ቅርጽ ይዞልኝ እንዲወጣ እንደዚህ እያደረኩ ስንት ነው ከታች የምሰራው? 5 እሰራለሁ። እንደዚህ እያደረኩ እዚህ 1 ሰርቻለሁ። እዚህ 2 እዚህ 3 እዚህ 4 እዚህ 5 በስተ እንትኑ በዚህ ዝቅ ባለው ቦታ በኩል ማለት ነው። 1 2 3 4 በዚህ በኩል ነው የምሰራው የዚህኛውን እንደዚህ አድርጌ። በነገራችን ላይ ጉፋን ይዞኛል ከምር ዱአ አድርጉልኝ። 1 2 3 4 እንደዚህ አድርጌ በዚህኛው በኩል ጠልፋለሁ ከታች የምፈልገውን ሰልሰል ሰርቼ መጥቻለሁ። እዚህ ከመጀመሪያ ሰልሰል ሰራሁበት ላይ እንዲህ አድርጌ በነጠላው አንድ ውስጥና አስራለሁ። እንደዚህ አስራዋለሁ። ስለዚህ አንድ ወደ ላይ ሰልሰል እሰራለሁ። 1 2 3 ከዚህ ስር ማለት ነው። ከዚህኛው ስር እንደዚህ ይሄ የቀደሙ 10 ነበር የሰራሁት። እዚህ 12 እሰራለሁ ከታች እዚህ ከ12 ሰርቻለሁ። ከዛ አሁንም እዚህ ነው ማስራው። እዚህኛው ሁለተኛው ሰንሰለቱ ላይ እንዲህ አድርጌ አስራለሁ። በነጠላው ነው ማስራው። እንደዚህ አድርጌ በነጠላው አስራለሁ። ከዛ አሁንም 3 ሰንሰል ወደ ላይ እሰራለሁ።
መልሼ እዚህ ጋር አሁን መልሼ 12 እሰራለሁ። እንደዚህ እንዲሆን ይልኝ ይሄው 12 ሞልቼ አሁን እዚህ ጋር መጣሁኝ። ወስጄ ታች ነው የምጠልፈው። ምንም አያችኋት እንዴት እንደምታምር። ከዛም ይሄን ከጨረስኩት በኋላ ከታች ከዚህ በነጩ ነው ዙር የምሞላው ማለት ነው። በዚህ እንደዚህ ዙሪያውን በነጩ ሰራለሁ በነጠላው። ይሄው እንደዚህ ከታች በኩል እንደዚህ እያረኩ ዞር እሞላለሁ ማለት ነው። ከታች እንደዚህ በዚህ እየሰራሁኝ አንድ ዙር እሞላለሁ። ዙሪያው ከታች እንደዚህ በከፍተቱ እያስገባው ይሄው ከታይ ዙር ሞላው። እንደዚህ ይሄን ይመስላል። አያችሁት? ከዛችን አመጥቼ የት ነው የምጠልፈው? እዚህ ነው የምጠልፈው። እዚህ እጠልፋለሁ። እንደዚህ በነጠላው ነው የምጠልፈው። እንደዚህ በነጠላው እጠልፋለሁ። እነዚህ 1 2 3 አሁን ማዕዘን ነው የምሰራው እዚህ ጋር 1 2 3 4 5 እዚህ 5 ሰርቻለሁ። ከዛ መልሼ እንደዚህ አድርጌ በስተጀርባው እንዳድርጌ እጠልፋለሁ። እንደዚህ በነጠላው እጠልፋለሁ። እንደዚህ እና አንድ ክሮሼት 60 ልሰራና እንደዚህ 60 ሰርቼ መልሼ እዛው ነው 1 2 3 4 5 ከዛ አሁን መልሼ ወደዚህ መጣና እዚህ ጋር እንደዚህ በነጠላው አያይዛታለሁ። እንደዚህ አያይዛለሁ። ምክንያቱም እንደዚህ አይነት ዲዛይን እንዲሰጠኝ ጎላ ብሎ እንዲታይልኝ 2 60 ልሰራና መጥቼ
አንድ ከደኛው ጋር ተያያዘብኝ። አሁንም 60 ሰርቼ ሁለተኛው ላይ ገባለሁ። አሁንም 60 ሰራና እዚህ አሁንም መልሼ ማዕዘን ነው የምሰራው። አንድ ሁለት ሶስት ልክ እንደዚህ እንደመጀመሪያው ቪዲዮ እንዳይረዝምብኝ ይሄው እዚህ ጋር ልክ ማዕዘኑ ላይ ከደረስኩ በኋላ እዚህ ጋር ይሄ ሰንሰል የሰራሁት አለ የሚታያችሁ እንዲህ አድርጌ በነጠላው ነው ማስረው። አያችሁት? እንዲህ በነጠላው ነው ማስረው። ከዛ እንደዚህ እዚች መሀሏ ላይ እስከምደርስ ድረስ ማለት ነው። ያው ምንም የሚያስታውቅ ነገር የለውም። ኮራራት ማዕዘን እንዲሆንልኝ ሁለት ሶስት አሁን ልክ እንደቀደሙ እዚህ 5 ሰራና ይሄው አሁን እንደዚህ ተመልሼ አስራዋለሁ። በቃ እዚህ ድረስ ከመጣው ከዚህ በኋላ ልክ እንደዚህ እያደረጋችሁ መሄድ ነው። ይሄን ያክል የሚያቀት ነገር የለውም። ይሄንን ጨርሼ መልሰን እንገናኛለን።